አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወደ ቤተሰቦች እንደምን አላችሁ? በያላችሁበት ያላህ ሰላምና እዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው በህልማችን ጋብቻን ማየት ስለሚል ይሆናል። አንድ ሰው በህልሙ ሲያገባ የህልም ፍቹ ምንን ያመለክታል የሚለውን በዝርዝር እናያለን። አብራችሁን ቆዩ። በኢብኑ ሲሪን ረሂመሁላህ የህልም ፍች መሰረት እንግዲህ ጋብቻ በህልም ዓለም ውስጥ የአላህን ጥበቃና እዝነትን ያመለክታል። ነገር ግን የህልሙ ፍች እንደ የህልሙ ሁኔታና እንደ የህልሙ ዝርዝር ይለያያል። አንድ ሰው በህልሙ አንዲት የሞተችን ሴት ሲያገባ የሚያይ ከሆነ የሆነ ተስፋ የቆረጠበት ወይም ደግሞ እንዳለ የሞተ ነገር እንደገና እንደሚሳካ ወይም ደግሞ ተስፋ የቆረጠበትን ነገር ሙሉ ለሙሉ እንደገና እንደሚሳካ የሚያበስር መልካም የሆነ ህልም ነው። እንዲሁም አንድ ሰው በህልሙ ዝነኛና ታዋቂ የሆነችን ሴት ሲያገባ የሚያይ ከሆነ ይህ ብልጽግናን ያመለክታል። እንዲሁም በህልማችን አንዲት የማታወቅን ሴት ስናገባ የምናይ ከሆነ ይህ የመኖሪያ ቦታን መቀየር እንዲሁም ደግሞ ሀገርን መቀየር፣ የታመመና አልጋ ላይ የዋለ ሰው ከሆነ ደግሞ ምናልባት ህልፈተ ህይወትን ሊያመለክት ይችላል። እንዲሁም አንድ ሰው በህልሙ ዝሙተኛ የሆነችን ሴት ሲያገባ የሚያይ ከሆነ ይህ ራሱ አላሉ ዝሙተኛ እንደሆነ ሊጠቁም ይችላል። እንዲሁም በህልማችን ጭፈራ ወይም ደግሞ ሙዚቃ፣ ሌላ ነገር ያለበትን ሰርግ የምናይ ከሆነ ይህ መጥፎ አጋጣሚን፣ መከራን፣ ፊትናን ሊያመለክት ይችላል። ነገር ግን ጸጥ ያለና ሰላማዊ ሰርግ ከሆነ ይህ መልካም ነገርን ያመለክታል። እንዲሁም አንድ ሰው ሁለተኛ ሲያገባ የሚያይ ከሆነ ይህ የሀብት መጨመርን እንዲሁም ደግሞ ደስታን ያመለክታል። ለዛሬ ያስኩላችሁ ፕሮግራም ይህን ይመስል ነበር። የህልም ፍች እንደ ሰውየው አላሚና እንደ ሰውየው የግል ሁኔታ ሊለያይ ይችላል። አላህ የበለጠውን ያውቃል። ወላሁ አለም። እነዚህ አጠቃላይ ትንታኔዎች ብቻ ናቸው። ስለ ህልም ፍች አስተያየት ወይም ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።